ማለዳ የጫካዋ ጎጆ። በአንድ ጥቅጥቅ ባለ ደን ውስጥ አንዲት ብቸኛና ትንሽ ደሳሳ ጎጆ ትገኝ ነበር። በዚህች ደሳሳ ጎጆ ውስጥ አንድ ዛፍ ቆራጭ ከሚስቱና ከ3 ልጆቹ ጋር ይኖራል። አንድ ቀን ዛፍ ቆራጩ ወደ ዛፍ ቆረጣ ሊወጣ ሲነሳ ሚስቱን ዛሬ አጣዳፊ ስራ ስለሚኖርብኝ እራቴን ለትልቋ ልጅ አስይዘሽ እንድትልኪልኝ፣ እራቴ ካልተላከልኝ በስተቀር መጥቼ ለመብላት ምንም ጊዜ የለኝም። ትልቋ ልጅ በጫካ ውስጥ ያለሁበትን አቅጣጫ መለየት እንድትችልም አሁን ስሄድ በመንገዴ ላይ ማሽላ እየበተንኩ ሄዳለሁ። ይህንን የበተንኩትን ማሽላ በመከተልም በቀላሉ ያለሁበትን መለየት ስለምትችል አደራሽን የኔ ሚስትን ላኪልኝ እሺ ሲል ትዕዛዙን አስተላለፈላት። ፀሐይ በአናት ትክክል መሆን ስትጀምር ትልቋ ልጁ በጎድጓዳ ሳህን ውስጥ የተከደነውን ሾርባ ይዛ ወደ አባቷ ጉዞ ጀመረች። ይሁን እንጂ በዱር ውስጥ የሚኖሩት ወፎች የተበተነውን ማሽላ አንድም ሳያስቀሩ ልቅምቅም አርገው በልተውት ስለነበር ልጅቷ ትክክለኛውን አቅጣጫ ማግኘት አልቻለችም። መንገዱን አጣሁት ብላም ላለመመለስ ባገኘችውና እግሯ በመራት አቅጣጫ ጉዞዋን ቀጠለች። ፀሐይ እስከምትጠልቅበት ድረስም ያለማቋረጥ ትጓዝ ነበር። ቆይቶ ግን በጉዞ ላይ እንዳለች ፀሐይ ጠለቀችባት። አካባቢው በሙሉ በጨለማ ተዋጠ። ስታሳዝን ልጆችዬ! በዚያ ጸጥ ባለ ጽልመት ውስጥ ዛፎቹ በነፋስ እየተገፉ ሲንሾካሾኩና ጉጉቶች ከወዲያ ወዲህ እያሉ ሲሯሯጡ ልቧ በፍርሃት በጣም ተረበሸ። በፍርሃት እንደተዋጠችም ቆም ብላ ዙሪያ ገባውን ስትመለከት በርቀት በዛፎቹ መካከል እያለፈ የሚመጣ ብርሃን ተመለከተች። ያንን ብርሃን ከርቀት ስትመለከት ሰዎች ከሚኖሩበት አካባቢ የሚመጣ መሆን አለበት ብላ በማመን ወደዚያ አቅጣጫ ገሰገሰች። በጨለማ ውስጥም እየተደነቃቀፈች ጥቂት ከተጓዘች በኋላ በመስኮቱ በኩል ብርሃን ደምቆ የሚታይበት አንድ ቤት አጠገብ ደረሰች። ቤቱ አጠገብ እንደደረሰችም ወደ ውጪ በር ጠጋ ብላ ታንኳኳ ጀመር። የውጪው በር ሲንኳኳ ከውስጥ አንድ ወፍራምና ሻካራ ድምፅ ይግቡ ሲል ተሰማት። ይህንን ድምፅ እንደሰማች ጨለማ በዋጠው መግቢያ አልፋ ወደ ውስጥ ዘለቀችና የሳሎኑን በር እንደገና አንኳኳች። አሁንም ያ ወፍራምና ሻካራ ድምፅ ያለው ከውስጥ ሆኖ ይግቡ ሲል ሰማችውና ከፍታ ወደ ውስጥ ገባች። በሩን ከፍታ ስትገባም አንድ ሽበታም ሽማግሌ በአንድ ጠረጴዛ አጠገብ በሁለት እጃቸው ላይ ፊታቸውን አስደግፈው ቁጭ ብለዋል። ሽበታሙ ፍሪዛቸው ከጠረጴዛው ተርፎ መሬት ላይ ዘፍ ብሎ ይታያል። ከምድጃው አጠገብ ደግሞ አንድ አውራ ዶሮ፣ አንዲት ሴት ዶሮና አንዲት ቡራቡሬ ላም ተጠጋግተው ቁጭ ብለዋል። ልጅቷ እንደገባች ያጋጠማትን ችግር በሙሉ ዘርዝራ ለሽማግሌው ነገረቻቸው። ለዚህ ምሽት ማደሪያ እንዲፈልጉላትም ጠየቀቻቸው። ሽማግሌው ልጅቷ ያጋጠማትን ችግር ካዳመጡ በኋላ ወደ እነዚያ 3 እንስሳቶች ዘወር አሉና ቡሬ አውራ ዶሮዬ፣ አንቺ ላሜ ቡሬ፣ ሲካካ ዶሮዬ፣ የህይወቴ አጋሬ፣ አንድ እንግዳ መጥታ ልደር ስትላችሁ እረ ለመሆኑ ምን ይሆን መልሳችሁ? ሲሉ ጠየቋቸው። እነዚያ 3 እንስሳትም በአንድ ድምፅ በዚህ ውድቅት መጥታ ክፉ አውሬ እንዳይበላት ፈቃዳችን ይኸው ማደሪያ ይሰጣት ብለው መለሱላቸው። ሽማግሌው የእንስሳቱን ምላሽ ካዳመጡ በኋላ ወደ ልጅቷ ዘወር አሉና በይ ተፈቅዶልሻልና እዚህ ቤት ውስጥ ማደር ትችያለሽ። አሁን ወደ ምድጃው ሂጂና እራታችንን አዘጋጅልን ብለው አዘዟት። ልጅቷን በወጥ ቤት ውስጥ ሁሉም ነገር ተሟልቶ አገኘችና በታዘዘችው መሰረት ጥሩ ራት አዘጋጀች። ያዘጋጀችው ራት ግን ለራሷና ለሽማግሌው ብቻ ነበር። እንስሳቱን ጨርሳ ረስታቸዋለች። ይህንንም ያዘጋጀችውን ራት በሳህን ላይ አድርጋ ለሽማግሌውና ለሷ አቀረበች። እስኪጠግቡም ድረስ ተመገቡ። በልታ ከጠገበችም በኋላ አሁን በጣም ደክሞኛል፣ የምተኛበት አልጋ የት ነው?
ስትል ሽማግሌውን ጠየቀቻቸው። በዚህን ጊዜ እነዚያ 3 እንስሳት ከተመካከሩ በኋላ ጋር በልተሽ ከሱ ጋር ጠጥተሽ መብላት እንዳለብን በፍጹም ረስተሽ ልታፍሪ ሲገባ ማደሪያት ያለሽ ሂጂ ተጋደሚ መኝታ ፈልገሽ በማለት እጅግ አዝነውና ተቆጥተው በአንድ ድምፅ ተናገሩ። እንስሳቱ የተናገሩትን እንደሰሙም ሽማግሌው ፎቁ ላይ ውጪ፣ እዚያ 2 አልጋ የተዘረጋበት ክፍል ታገኛለሽ። አልጋውን አራግፊና ነጭ አንሶላ አንጥፊበት። ትንሽ ቆይቼ እኔም እመጣና በአንዱ አልጋ ላይ ተኛለሁ ብለው ነገሯትና ወደ ፎቅ ወጣች። በተነገራት መሰረት መኝታ ቤት ውስጥ ገብታ አልጋውን አራገፈችና ንጹህ አንሶላ አንጥፋ ሽማግሌውን ብዙም ሳትጠብቅ በአንድ አልጋ ላይ ጋደም አለች። ጥቂት ቆይተው ሽማግሌው ሻማ ይዘው ወደ መኝታ ቤቱ መጡ። ጠጋ ብለው ሲመለከቷትም ልጅቷ ድብን ያለ እንቅልፍ ውስጥ ገብታለች። ራሳቸውን ነቀነቁና ሚስጥራዊውን በር ከፍተው ቁልቁል ወደ ምድር ቤት ከነ አልጋዋ እንድትወርድ አደረጉ። በዚያን ቀን ምሽት ላይ የእንጨት ቆራጭ እኩለ ሌሊት ላይ ወደ ቤቱ ተመለሰ። እንደተመለሰም በረሃብ ቀጣሽኝ ሲል ሚስቱ ላይ ጮኸባት። ሚስቱም ጥፋቱ የኔ አይደለም፣ ራትህን እንድትወስድልህ የመጀመሪያ ልጃችንን ልኪያት ነበር። ወይኔ ልጄ ጠፍታለች ማለት ነው ስትል ተናገረችና መጨነቅ ጀመረች። ጥቂት አሰበችና አይ ፈጣሪ ያውቃል፣ ችግር የለም በቃ ነገ ትመለሳለች አትቀርም በማለት ራሷን አጽናናች። እንጨት ቆራጩ በማግስቱ እንደገና በሌሊት ነቅቶ ወደ ስራው ለመሄድ ተነሳ። ከመሄዱ በፊት ግን ዛሬም የጀመርኩት አጣዳፊ ስራ ስላለብኝ ራቴን ለሁለተኛዋ ልጅ አስይዘሽ እንድትልኪልኝ፣ ራቴ ካልተላከልኝ በስተቀር መጥቼ ለመብላት ጊዜ የለኝም። በጫካ ውስጥ ያለሁበትን አቅጣጫ መለየት እንድትችልም አሁን ሲሄድ በመንገዴ ላይ ምስር እየበተንኩ ሄዳለሁ። ምስር ከማሽላ ሳይሻል አይቀርም። ይህንን የተበተነውን ምስር በተመለከተች ጊዜ በቀላሉ ያለሁበትን መለየት ትችላለች ሲል አዘዛትና ወደ ስራው ሄደ። ሰዓቱ ሲደርስ ሁለተኛዋ ልጁ በሳህን ውስጥ የተከደነውን ምግብ ይዛለት ወደ አባቷ ጉዞ ጀመረች። ይሁን እንጂ በዱር ውስጥ የሚኖሩት ወፎች የተበተነውን ምስር እንደከዚህ ቀደሙ ለቅመው በልተውት ስለነበር ይህችም ልጅ እንደዚሁ ትክክለኛውን አቅጣጫ ማግኘት አልቻለችም። ስለዚህም ባገኘችውና እግሯ በመራት አቅጣጫ ጉዞዋን ቀጠለች። ልክ እንደ እህቷ ማለት ነው። ያለማቋረጥም ብዙ ከተጓዘች በኋላ ሽማግሌው የሚኖሩበት ቤት አጠገብ ደረሰች። ቤቱ አጠገብ እንደደረሰችም ወደ ውጭው በር ጠጋ በማለት አንኳኳችና እንድትገባ ተፈቀደላት። ይህች ልጅ እንደገባችም ያጋጠማትን ችግር በሙሉ ዘርዝራ ለሽማግሌው ነገረቻቸው። ከዚያም አንድ ምሽት እንዲፈቅዱላት ጠየቀቻቸው። ሽማግሌውም ልጅቷ ያጋጠማትን ችግር ካዳመጡ በኋላ ወደ እነዚያ 3 እንስሳት ዘወር አሉና እንዲህ በማለት አማከሯቸው። ውብ አውራ ዶሮዬ፣ አንቺ ላሜ ቡሬ፣ ሲካካ ዶሮዬ፣ የህይወት አጋሬ፣ አንድ እንግዳ መታ ልደር ብትላችሁ አረ ለመሆኑ ምን ይሆን መልሳችሁ? እነዚያ 3 እንስሳትም በአንድ ድምፅ ሆነው በዚህ ውድቅት መታ ክፉ አውሬ እንዳይበላት ፈቃዳችን ሆኗል፣ ማደሪያ ይሰጣት ብለው መለሱላቸው። ሽማግሌው የእንስሳቱን ምላሽ ካዳመጡ በኋላ ወደ ልጅቷ ዘወር አሉና ተፈቅዶልሻል፣ እዚህ ቤት ውስጥ ማደር ትችያለሽ። በይ አሁን ወደ ምድጃው ሂጂና ራታችንን አዘጋጅልን ሲሉ ልጅቷን አዘዟት። ልጅቷም ጉድ አለችና ጥሩ ራት አዘጋጀች። ያዘጋጀችውንም ራት ይዛ ወደ እነሱ መጣች። ነገር ግን እሷም ልክ እንደ እህቷ ያዘጋጀችው ለራሷና ለሽማግሌው ብቻ ነበር። እንስሳቶቹን ግን ረስታቸዋለች። ያዘጋጀችውን ራት በሳህን አድርጋ ለሽማግሌውና ለራሷ ቀረበችና እስኪጠግቡ ድረስ ተመገቡ። በልታ ከጠገበችም በኋላ አሁን በጣም ደክሞኛል፣ የምተኛበት አልጋ የት ነው ያለው? ስትል ሽማግሌውን ጠየቀቻቸው። በዚህ ጊዜ እነዚያ 3ቱ እንስሳት አሁንም ተመካከሩና ከእሱ ጋር በልተሽ ከእሱ ጋር ጠጥተሽ መብላት እንዳለብን በፍጹም ረስተሽ
ልታፍሪ ሲገባ ማደሪያ ትያለሽ? ሂጂ ተጋደሚ መኝታ ፈልገሽ በማለት በሐዘንና በቁጭት መለሱላት። እንስሳቱ ይህንን እንደተናገሩ ሽማግሌው ፎቁ ላይ ውጪ፣ እዚያ 2 አልጋ የተዘረጋበት ክፍል ታገኛለሽ። አልጋውን አራግፈሽ ነጭ አንሶላ አንጥፊበትና በአንዱ አልጋ ላይ ተኚ። ትንሽ ቆይቼ እኔም መጥቼ በሌላኛው አልጋ ላይ ተኛለሁ ብለው ነገሯትና ወደ ፎቅ ወጣች። መኝታ ቤት ውስጥ ገብታም አልጋውን አራገፈችና ንጹሕ አንሶላ አንጥፋ ሽማግሌውን ብዙም ሳትጠብቅ ይህችም በተነገራት መሰረት በአንዱ አልጋ ላይ ጋደም አለች። ጥቂት ቆይቶ ሽማግሌው ሻማ ይዘው ወደ መኝታ ቤቱ መጡ። ገብተው ሲመለከቱ ይህችም ልጅ ድብን ያለ እንቅልፍ ውስጥ ገብታለች። በጥልቅ እንቅልፍ ውስጥ መውደቋን ሲመለከቱ ሽማግሌው ራሳቸውን ነቀነቁና ይህችንም እንደ እህቷ ሚስጥራዊውን በር ከፍተው ቁልቁል ወደ ምድር ከነ አልጋዋ እንድትወርድ አደረጉ። በሶስተኛውም ቀን ያ ዛፍ ቆራጭ ሐሳቡን አልቀየረም። ስለዚህ እንደገና ወደ ስራው ለመሄድ ሲነሳ ሚስቱን ራቴን ለትንሿ ልጅ አስይዘሽ እንድትልኪልኝ፣ ትንሿ ልጄ ታማኝና ታዛዥ እንደሆነች ልብ ያውቃል። መንገዱንም ቢሆን እንደነዚያ ፈዛዛ እህቶቿ አትስትም። ስለዚህ ራቴን ይዛ እንድትመጣ አድርጊ። እንደምታውቂው ራት ካልተላከልኝ በስተቀር መጥቼ ለመብላት ጊዜም የለኝም አላት። እናትየው ይህንን ስትሰማ በጣም አዘነች። ልጆቼን ተራ በተራ የማጣበት ምክንያት የለም። ይህችን የተረፈችኝን ልጄን ደግሞ ትጥፋ ብዬ አልካትም አለች። አባትየውም እነዚያም ቢሆኑ ለጊዜው መንገዱ ጠፍቷቸው ነው እንጂ ጨርሶ እንደማይጠፋ አውቃለሁ። ይህች ልጅ እጅግ ብልህና አስተዋይ በመሆኗ እንደነዚያ ትጠፋለች ብለሽ ሐሳብ አይግባሽ። ለዚህችኛዋ በጫካ ውስጥ ያለሁበትን አቅጣጫ መለየት እንድትችልም አሁን ሲሄድ በመንገዴ ላይ አተር እየበተንኩ ሄዳለሁ። አተር በወፎች በቀላሉ ስለማይበላም ከቦታው አታጣውም። አተሩን እየተከተለች በቀላሉ ያለሁበትን መንገድ ለመለየት ትችላለች። ላኪያት ብሎ አዘዛትና እንደተለመደው ወደ ስራው ሄደ። ቀትር ላይ ትንሿ ልጅ ምሳውን በዘንቢል ከተተችና ወደ አባቷ ዘንድ ጉዞ ጀመረች። ይሁን እንጂ በዱር ውስጥ የሚኖሩት እርግቦች የተበተነውን አተር ለቅመው በልተው ስለነበር ይህችም ልጅ ትክክለኛውን አቅጣጫ ማግኘት አልቻለችም። ወይኔ ልጆቹ ሁሉ ጠፍተው ቀሩ እኮ ሲያሳዝኑ። ይሁን እንጂ ለመመለስ አልሞከረችም። የአባቷን መራብ እንዲሁም ቤት ሳትመለስ መቅረት በእናቷ ላይ ሊደርስ የሚችለውን ሐዘን እያሰበች እግሯ ወደ መራት አቅጣጫ ወደፊት ጉዞዋን ቀጠለች። ግራ እንደተጋባች ብዙ ከተጓዘች በኋላ በርቀት እህቶቿ የገቡበትን ቤት በብርሃን ተመለከተች። በብርሃኑ እየተመራችም ወደ ቤቱ ከደረሰች በኋላ አንኳኳችና ተከፈተላት። ወደ ውስጥም ገባች። ወደ ውስጥ እንደገባችም እኒያን ሽማግሌ ቁጭ ብለው አገኘቻቸው። ለሽማግሌውም ያጋጠማትን ችግር በሙሉ ዘርዝራ ነገረቻቸው። ለዚህ ምሽት ብቻ ማደሪያ እንዲፈቅዱላትም ለመነቻቸው። ሽማግሌው የልጅቷን ችግር ካዳመጡ በኋላ እንደ ልማዳቸው ወደ እነዚያ 3 እንስሳት ዘወራሉና የተለመደውን ጥያቄ ጠየቋቸው። እነሱም ፈቃዳቸውን ገለጹላቸው። በዚህን ጊዜ ልጅቷ ደግነት በተሞላው ምላሻቸው ተደስታ ዶሮዎቹንና ላሚቷን በለስላሳ እጆቿ ታሻሻቸው ጀመር። ጥቂት ቆይተው ሽማግሌው በይ አሁን ወደ ምድጃው ሂጂና ራታችንን አዘጋጅልን በማለት አዘዟት። ልጅቷም ማድቤት ገብታ ጥሩ ሾርባ አዘጋጀች። ያዘጋጀችውን ራት በጠረጴዛው ላይ አቀረበችና እኛስ ራታችንን ልንበላ ነው፣ እነዚህ ምስኪን እንስሳትስ አለችና ወደ ደጅ ወጣች። ከደጅ ስትመለስም ገብስ ይዛ መጣችና ለዶሮዎቹ ሰጠቻቸው። ለላሚቱም ደግሞ በሚገባ የደረቀ ድርቆሽ አቀረበችላት። የሚበሉትን ካቀረበችላቸውም በኋላ እንግዲህ በቀረበላችሁ ምግብ እንደምትደሰቱ ተስፋ አደርጋለሁ። በልታችሁ ስትጨርሱ ደግሞ ይህንን ውሃ ጠጡ ብላ በባልዲ ሞልታ ፊታቸው አስቀመጠችላቸው። በልተው እንደጨረሱ ዶሮዎቹ ዘለሉና ባልዲው ጠርዝ ላይ ቆመው እስኪ በቃቸው ድረስ ውሃቸውን ጥጥት አደረጉ። ላሚቱም ወደ ባልዲው ተጠግታ እስክትጠግብ ጠጣች።
እንስሳቱ በልተውና ጠጥተው ሲጠግቡ ከሽማግሌው የተረፈውን ሾርባ በሳህን አድርጋ ለራሷ እስኪበቃት ድረስ በላች። ልጅቷ በልታ ስትጨርስ እንስሳቶቹ ማንቀላፋት ጀምረው ነበር። ከዚያም ቀስ ብላ የምተኛበት አልጋ የት ነው ያለው ስትል ሽማግሌውን ጠየቀቻቸው። ሽማግሌውም ወደ እነዚያ 3 እንስሳት ዘወራሉና ውብ አውራ ዶሮዬ፣ አንቺ ላሜ ቡሬ፣ ሲካካ ዶሮዬ፣ የህይወት አጋሬ፣ አብልታ ጠጥታ ልደርስ ስትላችሁ እረ ለመሆኑ ምን ይሆን መልሳችሁ ሲሉ ጠየቋቸው። እነዚያ 3 እንስሳትም በአንድ ድምፅ ከኛ ጋር በልተሻል፣ ከኛ ጠጥተሻል፣ በደግነት ፍቅር ማርከሽ ገዝተሽናል፣ መልካም አዳር ብለን መርቀንሻል ሲሉ ተናገሩ። እንስሳቱ ይህንን እንደተናገሩ ሽማግሌው ፎቁ ላይ ውጪ፣ እዚያ 2 አልጋ የተዘረጋበት ክፍል ታገኛለሽ። አልጋዎቹን አራግፊና ነጭ አንሶላ አንጥፊባቸው። ትንሽ ቆይቼ እኔም መጥቼ በሌላኛው አልጋ ላይ ተኛለሁ ብለው ነገሯትና ወደ ፎቅ ወጣች። ልጅቷን በተነገራት መሰረት ወደ መኝታ ቤቱ ገብታ አልጋውን አነጠፈች። አልጋው እንደተነጠፈም ሽማግሌው መጡና በአንዱ አልጋ ላይ ተኙ። እሷም ጸሎት ካደረገች በኋላ ተኛች። ልጅቷ እስከ እኩለ ሌሊት ድረስ በሰላም ተኛች። ልክ እኩለ ሌሊት ሲደርስ ግን ኃይለኛ ድምፅ ከእንቅልፏ ቀሰቀሳትና ባና ተነሳች። ከእንቅልፏም ስትነቃ በቤቱ ውስጥ በተለያየ አቅጣጫ ሲጥ ሲጥ የሚልና የሚንቃቃ ድምፅ ያለማቋረጥ ይሰማ ነበር። በሩ ደግሞ ወለል ብሎ ተከፍቷል። ጥቂት ቆይቶ ምሰሶ እንደ ወረቀት እጥፍጥፍ ብሎ ወደቀ። ተከተለናም ደረጃው ቁልቁል ተናደ። ጣሪያውም ክብልል ብሎ መሬት ላይ ተዘረጋ። ብዙም ሳይቆይ ሁሉም ነገር በድንገት ጸጥ አለ። በልጅቷ ላይ ግን ምንም ጉዳት አልደረሰም ነበር። ግራ በመጋባት ስሜት ተንጋላ ጥቂት ከቆየች በኋላ እንደገና መልሶ እንቅልፍ ወሰዳት። ጠዋት ከእንቅልፏ ስትነቃ ግን የገጠማት ነገር ለማመን የሚያስቸግር ነበር። በጠራ የጠዋት ፀሐይ መሃል ስትነቃ እንደ ወርቅ የሚያበራ አስገራሚ ክፍል ውስጥ ተኝታለች። በዙሪያዋ የምታየው ሁሉ በንጉሳዊ ቤተሰብ መኖሪያ ውስጥ የሚገኝ ነገር ይመስላል። የተኛችበት አልጋ ከዝሆን ጥርስ የተሰራ ሲሆን አጎበሩ ደግሞ በቀያይ ጥብጣቦች ያጌጠ ነው። አለፍ ብሎ ደግሞ በግድግዳው ስር ወርቃማ አበቦች በቅለው ይታያሉ። በወንበሩ ላይም በከበረ ሉል የተጠለፈ ጫማ ቁጭ ብሎ ይታያል። ይህንን ሁሉ ተአምር ስትመለከት ልጅቷ በህልሟ እንጂ በእውኗም አልመሰላትም። በጣም ተደሰተች፣ ተገረመች። ጥቂት ቆይቶ 3 አስተናጋጆች መጡና ምን እንታዘዝ ሲሉ ጠየቋት። ልጅቷም እረ እኔ ራሴ ተነስቼ ለሽማግሌው ቁርስ አዘጋጅቼ ማቅረብ አለብኝ፣ እነዚያን እንስሳትን መመገብ ይኖርብኛል ብላ ተናገረችና ሽማግሌው ተኝተው ወደ ነበሩበት አልጋ ስትመለከት ሽማግሌው በቦታው የሉም። በቦታው በሽማግሌው ፋንታ አንድ እንግዳ ሰው በአልጋው ላይ ተኝቷል። ትኩር ብላ ስትመለከት በአልጋው ላይ የተኛው ሰው ሽማግሌ አለመሆኑን ተረዳች። የምታየው ሰው መልከ መልካም ወጣት ነው። ወዲያውኑ ያ ወጣት ከእንቅልፉ ነቃና እንዲህ እያለ ይተርክላት ጀመር። እኔ የንጉሥ ልጅ ነኝ። በአንዲት ክፉ አስማተኛ በተደረገብኝ አስማት ሳቢያ በዚያ ጫካ ውስጥ በሽማግሌ ተመስጌ ለመኖር ተገድጄ ነበር። በዚያ ቦታ ከኔ ጋር ማንም እንዲኖር አልተፈቀደለትም ነበር። አብረውኝ ይኖሩ የነበሩት በዶሮዎችና በላም የተመሰሉት አሽከሮቼ ነበሩ። ለፈጣሪ ምስጋና ይግባውና ያ የተደረገብኝ መጥፎ አስማት በአንቺ መልካም ተግባርና ለእንስሳት እንኳን ሳይቀር ባደረግሽው ጥልቅ ፍቅር ከትናንት እኩለ ሌሊት ጀምሮ ተሰብሯል። አሁን ሁላችንም ነፃ ወጥተናል። በጫካ ውስጥ የነበረው ደሳሳ ጎጇችንም ወደዚህ አስደናቂ ንጉሳዊ ቤተ መንግስት ተቀይሯል ብሎ ለማመን አስቸጋሪ የሆነውን ታሪክ ነገራት። ከዚያ በኋላ አሽከሮቹን አስጠራና የሰርግ ድግስ እንዲያዘጋጁና የልጅቷን እናትና አባት ሄደው እንዲያመጧቸው አዘዛቸው። ይህንን ስትሰማም ወደሱ ዘወራለችና እህቶቼስ ግን ስትል ጠየቀችው። እሱም ምድር ቤት ውስጥ ቆልፌባቸዋለሁ። ነገ ወደ ጫካው እንዲመለሱ አደርጋለሁ።
ዕድሜያቸውን በሙሉ የአንድ ከሰል አክሳይ አገልጋይ እንዲሆኑ አደርጋለሁ። ደግነት በውስጣቸው አድጎ እንስሳትን በረሃብ መቅጣታቸው እስኪወገድ ድረስ ይህ ይቀጥላል። እሺ ልጆችዬ፣ ተረቴ እንዴት አገኛችሁት? ምርጥ ነበር አይደል? አንድ ጥያቄ ልጠይቃችሁ። የሶስቱ ሴት ልጆች አባት ስራ ምን ነበር? መልሳችሁን ኮመንት ላይ አስቀምጡልኝ። ከዛሬው ተረታችን የምንማረው ለእንስሳቶች ልናዝንላቸውና ልንከባከባቸው እንደሚገባ ነው። ተረቴን መልሱ አፌን በሰብስክራይብ፣ ላይክ፣ ኮመንት እንዲሁም ሼር በማድረግ ያብሱ። እወዳችኋለሁ። ባይ